ዛሬ በዚህ ቪዲዮ እግዚአብሔር ሰዎችን በእናንተ እንዲፈውስ የፈውስ ጸጋ እንዲገለጥባችሁ በኃይል እንዲሰራባችሁ የምታደርጉትን 6 ነገሮችን እነግራችኋለሁ። ይህንን ቪዲዮ ስትጀምሩ ላይክ በማድረግ ኮሜንት ላይ ሐሳባችሁ በመጻፍ ሰብስክራይብ እና የደወል ምልክቷን እንድትጫኑ ጠይቃችኋለሁ። አሁን ወደ አዘጋጀሁት ቪዲዮ እንሄዳለን። የፈውስ ጸጋ በኃይል እንዲሰራብህ የመጀመሪያው ማድረግ ያለብህ እግዚአብሔር አምላክ የፈውስ ምንጭ እንደሆነ ማመን። ይህ ጸጋ ሲገለጥ ካንተ ችሎታ ሳይሆን በአንተ በኩል ከሚሰራው ከእግዚአብሔር እንደሆነ ማመን የመጀመሪያው ነው። ይህ የፈውስ ጸጋ ሲገለጥ ካንተ ሳይሆን በአንተ ውስጥ አልፎ በሚሰራው በእግዚአብሔር እንደሆነ የመጀመሪያው በእግዚአብሔር ማመን ነው። መጽሐፍ ቅዱስ በማርቆስ ምዕራፍ 16 ቁጥር 17 ላይ ያመኑትም እነዚህን ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችንም ይይዛሉ፣ የሚገድላቸውም ነገር ቢጠጡ አይጎዳቸውም፣ እጃቸውን በደዌዎች ላይ ይጭናሉ፣ እነርሱም ይፈወሳሉ ይላል። በታመሙት ላይ ኢየሱስ ስም አምነህ ትጸልያለህ፣ እነርሱም ይፈወሳሉ። በዚህ ምክንያት እግዚአብሔር በአንተ እንዲሰራ ምቹ መንገድና በር ትከፍታለህ። በዮሐንስ 14 ቁጥር 12 ላይ ሲናገር እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። ይህ ክፍል የሚናገረው እግዚአብሔር ያደረገውን እንደምታደርግ የሚያሳይ ነው። ይህ በጣም መሰረታዊና ወሳኝ የሆነ መንፈሳዊ እውነት ነው። የፈውስ ምንጭ እግዚአብሔር እንደሆነ ማመን ለፈውስ ጸጋ እንዲገለጥ የመጀመሪያው ትልቅ በር ከፋች ነው። በሰው ጥበብ ወይም በሳይንስ ብቻ ሳይሆን በመለኮታዊ በሆነው የእግዚአብሔር እጅ ጣልቃ ሲገባ ብቻ ነው። እግዚአብሔር ራሱ ፈዋሽ ተብሎ እንደተጠራ መጽሐፍ ቅዱስ ላይ ይናገራል። እግዚአብሔርን ከሚገልጥባቸው ስሞች አንዱ ያህዌ ራፋ የሚል የስም ትርጉም ነው። ይህም ማለት ፈዋሽ እግዚአብሔር ማለት ነው። ይህ የሚያሳየው ፈውስ የእግዚአብሔር ባህሪ እንጂ አጋጣሚ እንዳልሆነ የሚያሳይ ነው። በዘጸአት ምዕራፍ 15 ቁጥር 26 ላይ እርሱም አንተ አምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዛቱን ብትጠብቅ ብታደምጥ፣ ስርዓቱንም ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝ ብሎ በዚህ ክፍል ላይ ይናገራል። ይህ ማለት መድኃኒትም ሆነ ጸሎት የሚሰሩት ፈዋሹ እግዚአብሔር በላያቸው ላይ ፈቃዱን ሲሰጥና ኃይሉን ሲገልጥ ነው። የሰው ልጅ የፈጠረው እግዚአብሔር ነው። እግዚአብሔር ደግሞ ሰዎች ሕይወት ላይ ትልቅ ዋስትና፣ ትልቅ ፈቃድ አለው። አንድን መሳሪያ የሰራ ባለሙያ መሳሪያው ሲበላሽበት እንዴት እንደሚጠገን እንደሚያውቅ ሁሉ ሰውን የፈጠረው እግዚአብሔር አምላክ የሰውነት ክፍሎች ለምሳሌ ደማችን ውስጥ ነፍሳችን ውስጥ ያሉን ነገሮች ጠንቅቆ ስለሚያውቃቸው እግዚአብሔር እንደወደደ አድርጎ ፈውሱን ይልካል። ፈውስና ነፃ መውጣት መዳን የእግዚአብሔር ፈቃድ ነው። ፈውስ ከእግዚአብሔር ዘንድ ሲመጣ ስር ነቀል ፍጹም የሆነ ነፃ መውጣት ይሆናል ማለት ነው። በኢዮብ ምዕራፍ 5 ቁጥር 18 ላይ ሲናገር እርሱም ይሰብራል ይጠግንማል፣ ያቆስላል እጁም ይፈውሳሉ ብሎ በዚህ ክፍል ላይ ይናገራል። ኢዮብ ሲጽፍ የነፍስም የሥጋን ፈውስ ባለቤቱ እግዚአብሔር እንደሆነ የተናገረ ነው። ከገጠመው የጤና እክል የተነሳ ያለበት ሕመም የጌታን እጅ እንዲያይና የእግዚአብሔር ፊቱን እንዲፈልግ የሚያሳይ። ዳዊት እንዲህ አለ፣ ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከየት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ነው አለ። ምንጩ ዋናው እግዚአብሔር እንደሆነ ማመን እግዚአብሔር በኃይል እንዲጠቀምብን ሰዎችን በአንተ እንዲፈውስ የሚያደርግበት ትልቅ በር ከፋች ነው። ስለ ፈውስ ስናገር የሥጋ ወይም የአካል ፈውስ ብቻ አይደለም። የውስጥ ሰላም ራሱ ፈውስ ነው። የውስጥ ሰላም ከኃጢአት እስራት መፈታትና የህሊና ረፍት ጭምር ነው። እግዚአብሔር የነፍስም የሥጋን ፈዋሽ ነው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ሽባውን ሲፈውሰው ኃጢአትህ ተሰረየችልህ በማለት የውስጥ ፈውስን አስቀድሞ ነበር። ይህ እውነተኛው ፈውስ ከመንፈሳዊ ማንነት እንደሚጀምር ያሳያል ማለት ነው። እግዚአብሔር በአንተ ሰዎችን እንዲፈውስ የሚያደርግ ሁለተኛው ነገር ደግሞ በጾምና በጸሎት መትጋት። ጾምና ጸሎት ለፈውስ ትልቅ በር ነው። መንፈሳዊ ኃይልና የፈውስ ጸጋ የሚታደሰው
ከእግዚአብሔር ጋር በምታደርጉበት የጠለቀ ግንኙነት ነው። አንዳንድ የስራትና የህመም አይነቶች ያለ ጾምና ያለ ጸሎት እንደማይመጡ መጽሐፍ ቅዱስ ይናገራል። በሉቃስ ወንጌል ምዕራፍ 9 ቁጥር 40 ላይ ሲናገር ደቀ መዛሙርትህንም እንዲያወጡ ለመንኩ አልቻሉም ብሎ ይናገራል። ይህ ክፍል በጨረቃ የሚነሳበት በአዙሪት የሚጥለው ልጁን ከሚጥል በሽታ እንዲፈውስለት ደቀ መዛሙርቱን እንዲጸልዩለት ብሎ ቢያጸልይም ሊፈውሱት ግን አልቻሉም ነበር። ኢየሱስ ክርስቶስ የተናገረው አንድ ነገር አለ። በማቴዎስ ምዕራፍ 17 ቁጥር 1 ላይ ሲናገር ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። ይህ ማለት በጸሎት የሚሆን አለ፣ በጾምና በጸሎት ደግሞ የሚፈወስ ህመም አለ። በግል የጸሎት ጊዜያችሁን በማጠናከርና ከእግዚአብሔር ጋር የምታሳልፉበትን ጊዜ ማብዛት እንዳለባችሁ በዚህ ክፍል ላይ መረዳት እንችላለን። በጸሎትና በጾም መትጋት የእግዚአብሔርን ኃይል ለመቀበልና በህይወታችሁ ውስጥ ተጽዕኖ ለመፍጠር እጅግ አስደናቂ የሆኑ መንፈሳዊ መሳሪያዎች ናቸው። በመጀመሪያ ጾምና ጸሎት ለምን ያስፈልጋል? አንዳንድ መንፈሳዊ እንቅፋቶችና በሽታዎች በጸሎት ብቻ ሳይሆን በጾም ጭምር መታጀብ እንዳለባቸው መጽሐፍ ቅዱስ ያስተምረናል። ጾምና ጸሎት ስጋን ሲያደክሙ መንፈስን ግን ያበረታል። ጸሎት ደግሞ ከእግዚአብሔር ጋር ቀጥተኛ የሆነ ግንኙነትን ይፈጥራል። ይህ አይነት ግን በጸሎትና በጾም ካልሆነ በቀር አይወጣም አላቸው። ይህ የሚያሳየው ለከባድ ችግሮችና ለፈውስ አገልግሎት እነዚህ ነገሮች መሰረታዊ ዋነኛ ናቸው ማለት ነው። ሌላው ደግሞ በጸሎት መትጋት። የጸሎት ትጋት ማለት አንድ ጊዜ ጸልየ ማቆም ብቻ ሳይሆን ጥያቄያችሁ መልስ እስኪያገኝ ድረስ ያለመታከት መጸለይ ማለት ነው። ኤልያስ ለ3 ዓመት ተኩል ሰማይን እንዳይዘም ከከለከለ በኋላ እግዚአብሔር በፊቴ ቁማለሁ ወደ ተራራ ወጥቶ ያደረገው እንዲህ ነው። በእግዚአብሔር ፊት መጸለይ ጀመረ ይላል። አንገቱን በጉልበቱ ውስጥ አቀርቅሮ እየጸለየ ብላቴናውን ወደ ሰማይ ተመልከት ይለዋል። በሰባተኛው ጊዜ እጅ የምታክል ደመና ወጣች። ከዛች ደመና ይልና ሰማይ ሞላ፣ ኃይለኛ ዝናብ እንደወረደ ይናገራል። ይህም ያሳየን ምንድነው? መልስ እስኪያገኝ ድረስ በትጋት መጸለይ እንዳለብን የሚያሳይ ነው። በጸሎት ስንተጋ የኛን አለመቻል የእግዚአብሔርን ሁሉን ቻይነት እየመሰከርን ነው። ጸሎት መጸለያችን አእምሯችን፣ ልባችን በእግዚአብሔር ፈቃድ ውስጥ እንዲሆን ነው የሚያደርገው። በጾም መትጋት ምግብ መተው ብቻ አይደለም። ስጋዊ ፍላጎታችንን ገለን ለመንፈሳዊ ራባችን ፈቃድ እየሰጠን ነው። ጾም ጸሎት የእግዚአብሔርን ድምፅ በግልጽ ለመስማትና ለሰዎች የሚሆንን መለኮታዊ ርኅራኄ በውስጣችን ለማሳደግ ይረዳል። በኢሳይያስ ምዕራፍ 58 ቁጥር 6 ላይ ሲናገር እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን ይላል። በጾም ስትተጋ የሚያስገርም ርኅራኄ በውስጥ ላይ መፍሰስ ይጀምራል። የማታውቀው የዋህነት በውስጥ መፍለቅ ይጀምራል። የህይወት ምንጭ በውስጥ መፍለቅ ይጀምራል። ትክክለኛ እውነተኛ ጾም ሰዎችን ከእስራትና ከበሽታ የመፍታት ጉልበት አለ። በእናንተ ሰዎች እንዲፈወሱ ሶስተኛ ማድረግ ያለባችሁ የእምነት ጸሎት መጸለይ ነው። በእምነት መጸለይ ማለት ገና በእጅ ያልተጨበጠውንና በአይን ያልታየውን ነገር እንደተገኘ አድርጎ በመቁጠር በእግዚአብሔር ላይ ሙሉ እምነትን በመጣል መነጋገር ማለት ነው። እምነት ምንድን ነው? መጽሐፍ ቅዱስ ስለ እምነት ሲናገር ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር የሚያስረዳ ነው ይላል ዕብራውያን ምዕራፍ 11 ቁጥር 1 ላይ። በእምነት መጸለይ ማለት እግዚአብሔር የለመናችሁትን ነገር ለማድረግ አቅሙ እንዳለው ብቻ ሳይሆን ፈቃደኛ መሆኑን ሳትጠራጠር መቀበል ነው። በእምነት ስንጸልይ እንደ እግዚአብሔር ፈቃድ መለመን። በእምነት መጸለይ ማለት የፈለግነውን ነገር ሁሉ በግድ ይሁን ማለት አይደለም። ይልቁንስ የእግዚአብሔር ቃል መሰረት አድርጎ መጸለይ። ስለ ፈውስ ስንጸልይ በኢሳይያስ ምዕራፍ 53 ቁጥር 5 ላይ እንደዚህ ይላል፣ በእርሱ ቁስል እኛ ተፈወስን የሚለውን ቃል ይዘ መጸለይ ቃሉ የእግዚአብሔር ስለሆነ ውጤት እንደሚኖረው በማመን ነው። ይህም ጸሎታችሁን የእምነት ጸሎት ያደርገዋል። ሶስተኛ ደግሞ በእምነት ስንጸልይ ጥርጣሬን ማስወገድ። በእምነት የሚጸልይ ሰው በልቡ ሁለት ሐሳብ ሊኖረው አይገባም። ያዕቆብ ምዕራፍ 1 ቁጥር 6 ላይ ነገር ግን በምንም ሳይጠራጠር በእምነት ይለምን፣ የሚጠራጠር ሰው በነፋስ የተገፋና የተነቃነቀን የባህርን ማዕበል ይመስላልና ብሎ ይናገራል። አራተኛው በእምነት ስንጸልይ እያመሰገንን መጸለይ።
የእምነት ጸሎት አንዱ መገለጫው ውጤቱ ከማየታችን በፊት ማመስገን ነው። ኢየሱስ ክርስቶስ አልዓዛርን ከመቃብር ከመቀስቀሱ በፊት አባት ሆይ ስለሰማኝ አመሰግናለሁ ብሎ ጸልየዋል። በዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ ሲናገር ድንጋዩንም አነሱት፣ ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኝ አመሰግናለሁ አለ። ለሰዎች ስትጸልይ ጌታ ሆይ ስለፈወስካቸው አመሰግናለሁ ብለ ጸሎቱን ስትቋጭ ለሚገለጠው ፈውስ ቀድመ ማመስገንህ እምነትህን ያሳያል። በያዕቆብ ምዕራፍ 5 ቁጥር 15 ላይ የእምነትም ጸሎት ድውየውን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። አራተኛው ደግሞ እግዚአብሔር አምላክ በእናንተ አልፎ ሰዎችን እንዲፈውስ ማድረግ ያለብህ በቅድስናና በንጽህና ልብ መኖር ለፈውስ አገልግሎቱም ሆነ ከእግዚአብሔር ጋር ላለ ጥብቅ ግንኙነት እጅግ አስፈላጊ መሰረት ነው። ቅድስናና ንጹህ ልብ እግዚአብሔር ኃይሉን ለመግለጥ ንጹህ መሳሪያ ይፈልጋል። ቅድስና ምንድን ነው? ቅድስና ማለት ራስን ለእግዚአብሔር አገልግሎት መለየትና ከኃጢአት መራቅ ማለት ነው። እግዚአብሔር ቅዱስ ስለሆነ በእርሱ ስም ለሰዎች የምንጸልይበት የምናስተምርበት እኛም ቅዱሳን እንድንሆን ከኛ እግዚአብሔር ይፈልጋል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ቅድስና ፍጹም መሆን ሳይሆን በየቀኑ ራስን ለእግዚአብሔር እያቀረቡ ከክፉ ነገር የመለየት ሂደት ነው። ለፈውስ አገልግሎት ሁለተኛ ንጹህ ልብ አስፈላጊ ነው። ንጹህ ልብ ማለት ከክፋት፣ ከቅናት፣ ከቂም በቀልና ከተንኮል የጸዳ ውስጣዊ ማንነት ነው። እግዚአብሔር የሚመለከተው የሰውን ፊት ሳይሆን ልብን ነው። በአንደኛ ሳሙኤል ላይ ሲናገር እግዚአብሔር ከእሰይ ቤት ልጆች መካከል ንጉሥ አዘጋጅቻለሁ፣ በቀንድ ዘይት ይዘህ ሄደህ ቀባልኝ ሲለው እሰይም ልጆቹን በፊቱ አቁሞ ሲያሳልፋቸው ሳሙኤል ኤልያብን አይቶ የእስራኤል ንጉሥ እነሆ ብሎ ሊቀባ ሲል እግዚአብሔር ሰው ፊትን ያህል እግዚአብሔር ልብን ያህል ብሎ እኔ ንቄዋለሁ እሱን አልመረጥኩትም አለው። ይህ የሚያሳየው እግዚአብሔር ልብን እንደሚመለከት ነው። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታል ይላል በማቴዎስ ምዕራፍ 5 ቁጥር 8 ላይ። በአንተ ጸሎት ሰዎች እንዲፈወሱ ከፈለክ ቅድስና ለጸጋው መፍሰሻ እንደ ንጹህ ቧንቧ ያገለግላል። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታው የሚጠቅም ለበጎም ስራ ሁሉ የተዘጋጀ ዕቃ ይሆናል ብሎ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 21 ላይ ይናገራል። ብዙ ጊዜ ካያችሁ መፍሰሻ ቱቦ በቆሻሻ ከተደፈነ ውሃ እንደ ልቡ ማለፍና ንጹህ ውሃ ማግኘት አይቻልም። ያ የደፈነው መተላለፊያውን ቱቦ የደፈነውን ቆሻሻ ግን ካወጣን ንጹህ ውሃ ማለፍና ንጹህ ውሃ ማግኘት ይቻላል። ስለዚህ የኃጢአት ህይወት የእግዚአብሔር መንፈስ የእግዚአብሔር የፈውስ እጅ እንዲገለጥ አያደርግም፣ ይከለክላል። ቅዱስ ሆነን ስንመላለስ ሰዎች በእኛ እንዲፈወሱ እግዚአብሔር በኃይል መስራት ይችላል። ይህንን ካልን ንጹህ ልብ እንዴት ማግኘት ይችላል? በየቀኑ ንስሐ በመግባት በማወቅም ባለማወቅም በእግዚአብሔር ፊት የሰራችሁትን ኃጢአት ንስሐ መግባት፣ ቃሉን ማንበብ። የእግዚአብሔር ቃል ስናነብ ልባችንን እንደ መስታወት ያሳያል፣ እንደ ውሃም ያጥበናል። ሰዎችን ይቅር ማለት ፈውስ በአንተ እንዲያልፍ ትልቅ በር ይከፍታል። አራተኛ ሰዎች በአንተ ነፃ እንዲወጡ እንዲፈወሱ በፍቅር መመላለስ። የፈውስ አገልግሎት ከሰዎች ጋር ካለን ጥልቅ ፍቅርና ርኅራሄ መመንጨት አለበት። ኢየሱስ ክርስቶስ ሰዎችን የፈወሰው አዝኖላቸው ወይም ርኅራሄ ተሰምቶት እንደሆነ በተደጋጋሚ መጽሐፍ ቅዱስ ላይ ተጽፏል። ሰዎች አንተ አልፎ እንዲፈወሱ ከፈለክ ሰዎች ካለ ፍቅር የተነሳ መሆን አለበት። በፍቅር መመላለስ ለአንድ መንፈሳዊ ሰው በተለይ የፈውስ አገልግሎት ለሚመኝ ለሚፈልግ ሰው ከሁሉ በላይ የሆነው ታላቁ መመሪያ ነው። ፍቅር ከሌለ ሌላው መንፈሳዊ ስጦታ ሁሉ ትርጉም እንደሌለ መጽሐፍ ቅዱስ ይናገራል። ፍቅር ከሌለኝ እንደሚጨው ጸናጽል ነኝ ይላል የእግዚአብሔር ቃል። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ላይ ትንቢትም ቢኖረኝ ሚስጥርንም ሁሉ ዕውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ኢየሱስ ክርስቶስ ሰዎችን ሲፈውሳቸው አብዛኛውን ጊዜ መጽሐፍ ቅዱስ እንደዚህ ይላል፣ አዘነላቸው ወይም ራራላቸው የሚሉ ቃላትን ይጠቀማል። ለሰዎች የምንጸልይላቸው ወይም ሰዎች እንዲፈወሱ የፈለግነው ለታዋቂነት ወይም ለጥቅማችን ሳይሆን
በእውነት ስለሚታመሙና መከራቸው ስለሚሰማን ሊሆን ይገባል። ማቴዎስ 14:14 ላይ ሲናገር ኢየሱስም ወጥቶ ብዙ ሕዝብ አየና አዘነላቸው፣ ድውዮችንም ፈወሰ ብሎ ይናገራል። ፍቅር ከስጦታዎች ሁሉ ይበልጣል። በጣም ትልቅ እምነት ቢኖር ተራራን የሚያፈልስ ጸሎት ብትጸልይ አልፎም ተርፎም በልሳን ተናግረ የሚያስደንቅ ነገር ቢፈጠር እንደሚጮህ ጸናጽል እንደሆነ ሐዋርያው ጳውሎስ ይናገራል። ፍቅር በሌለበት የሚደረግ ፈውስ መንፈሳዊ ፍሬ የለውም። ፍቅር ግን ጸሎትን እግዚአብሔር ዘንድ እንዲደርስ መንገድ ይከፍታል። በፍቅር ስንመላለስ የእግዚአብሔር ጸጋ እንዴት ይገለጣል? ደግነት ማድረግ፣ በንግግርም ሆነ በድርጊት ለሰዎች መልካም መሆን። በፍቅር የሚመላለስ ሰው ቂም አይዝም፣ ይቅር የሚል ሰው ነው። ቂም ባለበት ልብ ውስጥ ደግሞ የፈውስ ጸጋ አይገለጥም። መጽሐፍ ቅዱስ ጠላትን ውደድ ብሎ ይናገራል። የክርስትና ፍቅር ጫፍ የሚታወቀው ለሚወዱን ብቻ ሳይሆን ለሚጠሉንም ለሚያሳዱም ስንጸልይ ስንወድ ነው። ይህ አይነት ፍቅር እጅግ ከፍተኛ የሆነ መንፈሳዊ ጉልበት አለው። በሉቃስ ወንጌል ምዕራፍ 6 ቁጥር 27 ላይ ነገር ግን ለእናንተ ለምትሰሙ እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ስለሚበድሏችሁም ጸልዩ ይላል። ይህንን በማድረግ የሚያስደንቅ የፈውስ ጸጋ ነው የሚገለጥብህ። ስድስተኛውና የመጨረሻው እግዚአብሔር በአንተ እንዲፈውስ ማድረግ ያለብህ መንፈሳዊ ስጦታን መፈለግ። የፈውስ ስጦታ ከመንፈስ ቅዱስ ስጦታዎች አንዱ ነው። ይህ ስጦታ እንዲሰጥ እግዚአብሔርን በጸሎት መጠየቅ። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ሲናገር ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመንፈስ ስጦታ፣ ለአንዱም ተአምራትን ማድረግ ብሎ ይናገራል። መንፈሳዊ ስጦታን መፈለግ ማለት እግዚአብሔር ለቤተ ክርስቲያንና ለሰዎች ጥቅም እንዲሆን በጸጋው የሚሰጠውን ልዩ ችሎታ በጉጉት መጠበቅና መፈለግ ማለት ነው። ይህንን ስጦታ ለመቀበል በጉጉት መፈለግ። መጽሐፍ ቅዱስ መንፈሳዊ ስጦታን ዝም ብሎ ከመጠየቅ ይልቅ በከፍተኛ ጉጉት እንድንፈልገው ያዘናል። ይህ መፈለግ የሚመነጨው ለሰዎች ካለን ፍቅርና አገልግሎታችን ፍሬያማ እንዲሆን ካለን ምኞት የተነሳ ነው። ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ ይላል በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ። መንፈሳዊ ስጦታ የሚሰጠው ለግል ዝና ሳይሆን ሌሎችን ለመጥቀም ጭምር ነው። የዚህ ስጦታ ዓላማ ሰዎችን ማነጽና ሰዎችን ካሉበት እስራት ማውጣት፣ ማበረታታትና ማጽናናት ነው። ለእያንዳንዱ የመንፈስ መገለጥ ለጥቅም ይሰጠዋል ይላል። የፈውስ ጸጋ እንዲገለጥብህ አጥብቀ መፈለግ። ይህ ስጦታ ሲኖር ጸሎትህ ከተለመደው በላይ መለኮታዊ ኃይል ይኖረዋል። በዚህ ጸጋ ዙሪያ ማሳሰብ የምፈልገው መንፈስ ቅዱስ ስጦታውን እንደ ፈቃዱ ለእያንዳንዱ እንደሚያካፍል ነው። ወዶና ፈቅዶ ነው እግዚአብሔር መንፈስ የሚሰጠው። ሌላው ደግሞ ይህንን የፈውስ ጸጋ ስጦታ እንዴት ታገኛላችሁ? በጸሎት እግዚአብሔርን በግልጽ ጌታ ሆይ ለሰዎች በረከት እንድሆን የመፈወስ ወይም የሚበልጥ ጸጋን ስጦታን ስጠኝ ብሎ መጠየቅ። ባለ ጥቂት ጸጋና ዕውቀት ሰዎችን ማገልገል ስትጀምር እግዚአብሔር ተጨማሪ ስጦታዎችን ይጨምርልሃል። የሁሉም ታላቅ ወይም የሁሉ ፊተኛ ለመሆን የሚፈልግ የሁሉ አገልጋይ ይሆን ይላል። ይህ የፈውስ ጸጋ አንዳንድ ጊዜ እጅ በመጫን ሊተላለፍና ሊገለጥ ይችላል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን ጸጋ ስጦታ ቸል አትበል ይላል። እጅ በመጫን የሚያልፍ የጸጋ ስጦታ እንዳለ በዚህ ክፍል ላይ ይናገራል። ጌታ ኢየሱስ ክርስቶስ ይባርካችሁ። ይህንን ቪዲዮ ለሌሎች እንዲደርስ ላይክ አድርጉ፣ ኮመንት ላይ ሐሳባችሁን ጥያቄያችሁን አስቀምጡ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። የእግዚአብሔር ጸጋ ይብዛላችሁ። ሻሎም